ቁርአንን እያነበብኩ በመጣው ቁጥር ቁርአን የመሐመድ ፍላጎት ማሟያና መሐመድ ለሚጠይቁት ጥያቄ ለራሱ ምስክር ሆኖ የመለሰበት መጽሐፍ እንደሆነ አየሁ። በእስልምና ካልተሳሳትኩኝ ቁርአን ታንዚል ነው አይደል? ታንዚል ማለት ከሰማይ የወረደ በመልአኩ በቅዱስ ገብርኤል በኩል ሆኖ ከዛም በኋላ ለነብዩ መሐመድ በተለያየ መንገድ ደርሶታል ተብሎ ነው በእስልምና የሚታመነው። ስለዚህ ቁርአን ታንዚል አይደለም እያልክ ነው? ቁርአን የመሐመድ ፍላጎት እንዲሁም ደግሞ ለመሐመድ ለተገለጠ አካል መንፈሳዊ አካል ጥምረት ውጤት እንጂ የመለኮት ግልጠት አይደለም፣ ወይም ደግሞ ከመለኮት የወረደ ተንዚል አይደለም። ማስረጃዎች አሉ ይሄንን ማለት ማስረጃዎች የሆኑት ምንድነው? ቁርአን አብዛኛውን ክፍል ስታየው አይሁድን ክርስቲያኖችንና አረባውያን ለመቃወም የተነሱ ሐሳቦች ናቸው። ምን ማለት ነው? አይሁዶችን እንደተሳሳቱ ስህተት ናቸው ለማለት የነሱን ትምህርት ለመቃረን የተጻፉ ሐሳቦች ናቸው። እንዲሁም ደግሞ ክርስቲያኖችንም አረባውያንንም ለመቃወም የተነገሩ ናቸው። አብዛኛው ክፍል ከዚህ ግን አብዛኛው ብዙውን ቁጥር የሚይዘው የመሐመድ ፍላጎት ማሟያ ናቸው። ለምሳሌ አንተ ብድነ ይሉታል። ከዛ ይሄድና አላህ እንዲህ ይላችኋል መሐመድ እብድ አይደለም ይላል። አረ ጠንቋይ ነህ አንተ እኮ አስማተኛ ነህ ሲሉት መሐመድ ይሄድና ራሱ መልሶ መጥቶ መሐመድ ጠንቋይ አይደለም አስማተኛ አይደለም ይላችኋል ብሎ ራሱ ምስክር ይዞ ይመጣል። ሚስት ማግባት ሲፈልግ ሰዎች ጥያቄ ሲያነሱበት አላህ አግባ ብሎኝ ነው ይላል። ለምሳሌ የጉዲፈቻው ልጅ ዘይድን ሚስት አጋብቶት ነበር ዘይነብ የምትባለው እና አንድ ቀን ቤቷ ሄደ። ተዛ ተገላልጣ አያት። ከዛ ፍላጎቱ እሷ ላይ እንዳለ ለዘይድ ነገረችው። ዘይድ መጣ ሊፈታት ፈለገ። አላህን ፍራ እንዳትፈታ ሚስትህን ባንተ ዘንድ ያዝ ብሎ ገሰጸው። መጀመሪያ ሁለተኛ ላይ መገለጥ መጣልኝ አለ። ምን የሚል መገለጥ መጣለ ሲባል ሰውን የምትፈራ ሆነ እኔም መፍራት ሲገባህ የልብህን ሳውቅ ዘይድን አላህን ፍራ ሚስትህን ባንተ ዘንድ ያዝ አልከው። ስለዚህ እኔም ፈርተህ ሳይሆን ሰውን ፈርተህ ነህ ያልከው ብሎኛል እና ስለዚህ አንተን አጋባለሁ ብሎኛል አጋባለሁ ብሎኛል አገባታለሁ ብሎ መገለጥ መጣልኝ ብሎ አገባት ማለት። ይሄ ማስረጃ የት ነው ያለው? ይሄ ሱራ 33 ላይ ያለ ሱራ 33 ቁጥር 37 ላይ እንዲህ ይላል፣ ለዚያም በአላህ ላይ ለለገስክለትና አንተን ነፃ በማውጣት በእርሱ ላይ ለለገስክለት ሰው ለዘይድ አላህ ገላጭ የሆነውን ነገር በነፍስ ውስጥ የምትደብቅና አላህ ልትፈራ ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ፣ ከመፍታትም አላህን ፍራ በምትል ጊዜ አስታውስ። ዘይድ ከእርሷ ጉዳይን በፈጸመ ጊዜ በምዕመናኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከነሱ ጉዳይን በፈጸመ ጊዜ ማግባት ችግር እንዳይኖርባቸው እርሷን አጋባንህ። የአላህ ትእዛዝ ተፈጻሚ ነው። አሁን እዚህ ላይ አንድ ሐሳብ ታያለ። ዘይድ ምን ብሎት ነበር? መሐመድ አላህን ፍራ ሚስትህን ባንተ ዘንድ ያዝ እንዳትፈታ ብሎት ነበር። ከዛ ይሄ መገለጥ መጣልኝ ይላል። ለማን ነው መገለጡ የመጣው? ለራሱ ለመሐመድ። ሰውን ፈርተህ ነው እኔም መፍራት ነበረብህ፣ ሰውን ፈርተህ ነው እንጂ ያልከው የዋሸህ ነው እንጂ ያልከው አንተ ነህ ማግባት ያለብህ ብሎኛል። ሁለተኛ የጉዲፈቻዬን ልጅ ማግባት ጥያቄ ስለተፈጠረበት እንዴት የጉዲፈቻውን ልጅ ያገባል የሚል ጥያቄ ስለተነሳበት ምን አለ? ከተከፈታ በኋላ እሷን ማግባት የተፈቀደ ነው። ለምን? ልጄ መሆኑን ሰዎች ሁሉ እንዲያውቁ። አንድ ልጅ ስሙ መጠራት ያለበት በአባቱ ስም ነው እንጂ ባሳደገው ስም መጠራት የለበትም። ይሄንን ለህዝቡ ለማስተማር ሚስቱን አግብቼ ነው ማስተምረው የሚል ሐሳብ ነው ያዘው። እንግዲህ ታሪኮች ላይ ስናጠና ማለት። ስለዚህ መሐመድ እንደዚህ ያለ ፍላጎት ነው ያለው። ተመልከት፣ ይችኑ ሴት ባገባበት ቀን ሰዎችን ለሰርግ ላይ ለምግብ ጠራ። ቤቱ መጡ። ከዛ ሶስት ሰዎች እየተጫወቱ እያወሩ ቆዩ፣ አልወጡም። ስለዚህ አይሻ ቤት ሄደ። ተመልሶ ሲመጣ ሰዎቹ ተቀምጠዋል። ስለዚህ በጣም ደብሮት ነበር። ከወጡ በኋላ መገለጥ መጣልኝ አለ። መገለጥ የመጣለት እንዴት ነው? ወደ ነብዩ ቤቶች በአንዳች ጉዳይ እንዳትገቡ፣ ከገባችሁም ለምግብ ከተጋበዛችሁም በልታችሁ ቶሎ ውጡ፣ የምትጫወቱ ናችሁ አትቆዩ። ተመልከት፣
ሙሐመድ ከናንተ ያፍራል አላህ ግን ከእውነት አያፍርም ከሱ በኋላ የሱ ሚስቶች ይታገቡ ለናንተ የተፈቀደ አይደለም ይሄ መገለጥ ነው ወይስ የራሱ ፍላጎት ለማሳካት ነው ቤት አትግቡ ለማለት የሱ ሚስቶች ከሱ በኋላ እንዲያገቡ ለማድረግ መገለጥ ይወርዳል 33 ላይ 33 ላሳይ 53 ላይ እንዲህ ይላል እናንተ ያመናችሁ ወይ መድረስን የምትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በቀር የነብዩቱ ቤቶች በምንም ጊዜ አትግቡ ግን በተጠራችሁ ጊዜ ግቡ በተመገባችሁ ጊዜ ወዲያውኑ ተበተኑ ለወግ የምትጫወቱ ሆናችሁ አትቆዩ ይህ ነብዩን በርግጥ ያስቸግራል ከናንተም ያፍራል ግን ለአላህ ከእውነት አያፍርም እቃን ለመዋስ በጠየቃችሁ ጊዜ ከመጋረጃ ሆናችሁ ጠይቋቸው ይህ ለልባቸውም የበለጠ ንጽህና ነው ያላህ መልእክተኛ ልታስቸግሩ ሚስቶቹን ከርሱ በኋላ ምን ጊዜም ልታገቡ ለናንተ አይገባችሁም ይህ አላህ ዘንድ ከባድ ያጠፍ ነው እሱ የጉድፈቻውን ልጅ ከተፈታች በኋላ አይደል ያገባው ታዲያ እሱ ከፈታቸው በኋላ የሱ ሚስቶች ማግባት እንዴት ኃጢያት ይሆናል እሱ የተፈታች ሚስት አግብቷል እሱ የፈታትን ሚስት ግን ማግባት አይቻልም እሱ ሲሞት ማግባት አይቻልም ለምሳሌ አይሻ በ6 ዓመቷ ነው ያገባት እሱ ሲሞት ኦሬዲ ወደ 18 ዓመት ነው የሚሆናት ከዛ በኋላ ማግባት አትችልም ለምን በዚህ የቁርአን አያ መሰረት ለምንድን ማታገባ ለምን እሱ ጋር ኃጢያት አይሆንም ለምን እነሱ ጋር ኃጢያት ሆነ ኃጢያት ለሁለት ተከፈለ ለሙሐመድ የሚፈቀድና ለሙሐመድ የማይፈቀድ ለሌሎች የማይፈቀድ ስለዚህ ቁርአኑን በሙሉ ሳይው ሙሐመድ የራሱ ፍላጎት ለማሟላት የሚፈልግበት ቦታ ስለዚህ አንዱ ታንዚል አይደለም እንድትል ወይም ደግሞ ከአምላክ ወረደ አይደለም እንድትል ያረጋህ ነገር አንዱ እሱ ነው ሌላው ምንድነው አንደኛው ይሄ ነው ሁለተኛው ነገር ደግሞ መጽሐፉ ከሙሐመድ በፊት የሚናገሩ ነቢያቶችን ከሙሐመድ በፊት የነበሩ ነቢያቶች ሙስሊም እንዲሆኑ ይነግረናል ነገር ግን አንድ ማስረጃ ማምጣት አይችልም ሙሐመድ ብቻ ነው ምስክሩ ለሱ ለዚህ ቁርአን እውነተኝነት ሙሐመድ ብቻ ነው ሊመሰክር የሚችለው ውስጡ ላይ ያሉ ነቢያቶች ሙስሊም እንደነበሩ የሚናገረው ይሄው መጽሐፍ ብቻ እንጂ ምንም አይነት ማስረጃ የለም ለማን ተጠቅሰዋል ለምሳሌ አብርሃም ሙስሊም ነው ሙሳ ሙስሊም ነው ሙሴ ማለት ይላል ኢሳ ሙስሊም ነው ይላል አዳም ጭምር ሙስሊም ነው ይላል ከዚህ መጽሐፍ ውስጥ ማስረጃ አላችሁ ሲባል የለም እና ምንድነው ያለው ሙሐመድ እኔ የሰማሁትን እመኑ ዝም ብላችሁ ተቀበሉ ማስረጃ ማቅረብ አልችልም በቃ አላህ ተናግሮኛል ታዲያ ምስክርህ ማን ነው ሲባል ምስክርነት በአላህ በቃ ኦኬ አላህ ለማን መሰከረ ለኔ በማን በኩል በኔው በኩል አየህ ስለዚህ የሙሐመድ ምስክርነት ለሱ በሱ በኩል ሁሉም ነገር ምንም አይነት ሌላ ማስረጃ የለው በዚህ ጉዳይ ላይ መሞገት የሚችል መቅረብ የሚችል ሙስሊም ካለ ኡስታዝ ካለ ዝግጁ ነኝ አንድ ማስረጃ ማምጣት አይቻልም የታሪክ ማስረጃ የአፈ ታሪክ ማስረጃ ማቅረብ አይችልም የትኛውም ነብይ ሙስሊም እንደሆነ የሚናገር መጽሐፍም ታሪክም የለም ለምሳሌ ሙሳ ሙስሊም ነኝ ይላል ሙሳ ሙስሊም ነኝ አላለም ሙሳ ሙስሊም መሆኑ የሚናገር ቀደምት መጽሐፍ የለም ሙሳ ሙስሊም ነው ብሎ የተናገረው ሙሐመድ አላህ ነገረኝ ብሎ ማለት ነው አላህ ደግሞ ለማንም አልተናገረም አንድ ሐሳብ ልጨምርልህ ሙሐመድን ህግ ባለፈው የሰጠህን መልሰህ ሽረህ ሌላ አዲስ ህግ ትሰጠናለህ ህጉን ትረሳለህ ብለው ሲጠይቁት አላህ ዘንድ ሄድኩላል በጅብሪል በኩል አላህ ተናገረ አይ አንቀጽን በአንቀጽ ቦታ የለወጥኩት እኔ ነኝ ብሏል አላህ ለምን ሙሐመድን ቀጣፊ ትሉታላችሁ የሚለው መረጃ የሚያመጣው ማለት ራሱ አንቀጽን ሱራ 2:106 ላይ ያለውን ሐሳብ ላንሳል ሙሐመድ አንቀጾችን ይረሳ ነበር ይለውጥም ነበር ከዚህ የተነሳ ጥያቄ ሲያነሱበት 106 ላይ ያለው ሱራ 106 ላይ ያለው ወረደልኛል በማን በኩል ነው የሚወርደው በሙሐመድ በኩል በራሱ በጅብሪል በኩል ከዛ ለሙሐመድ አይደል በጅብሪል በኩል መሆኑን ማን ያውቃል ሙሐመድ ብቻ ነው ጅብሪል የሚለው አይ ማለት እንደሱ ተብሎ ነው የሚታመነው ማለት ነው ካላህ በጅብሪል በኩል ጅብሪልን ማንንም ማየው ሙሐመድ ነው ጅብሪል ተናገረ ብሎ የሚመጣው አንቀጽን ብንለውጥ
ወይም እርሷን ብናስረሳህ ከእርሷ የሚበልጥን ወይም ቢጧን እናመጣለን። አላህ በነገሩ ላይ ኻሊ ቻይ መሆኑን አታውቁምን? ስለዚህ ምን እያለ ነው? እኔ ነኝ ያስረሳሁ ብሎኛል አላህ በጅብሪል በኩል። እኔ ነኝ አንቀጹን የለወጥኩት ብሎኛል አላህ በጅብሪል በኩል ይላል። አየህ፣ ማስተባበያው በራሱ በኩል፣ ምስክርነቱን የሚያመጣው በራሱ በኩል፣ ለራሱ ምስክር ራሱ። ስለዚህ ከዚህ የተነሳ መጽሐፉን ማመን ከባድ ነው። መጽሐፉን ማመን መልካም፣ እውነት ነው። አሁን ከአላህ ጋር አስተያይዘው ብንለውጥ ብናስረሳ ምናምን የሚል ሀሳብ ስታነሳ ነበርና በብዙ ቁጥር ነው ይሄ ምንድነው በእኛ ሀገር አንዳንድ መጽሐፎች ውስጥ ምናምን ለምሳሌ ቀዳማዊ ኃይለ ሥላሴ ነገስታቱ እኛ እያሉ የማውራት ትሬንድ ነበራቸው እና የአላህ ጉዳይ እኛ ብሎ የሚያወራው ብቻውን ሆኖ እንደው የምንድነው ማጀስቲክ በሆነ መንገድ ነው እያወራ ያለው ወይንስ አላህ አንድ ነው አይወልድም አይወልድም የሚል ሀሳብ እንዳለ ይሰማል ከእስልምናውና እሱ እንዴት ነው የሚታየው? ኦኬ፣ በነገራችን ላይ መድብለ አማልክት አምላኪ ብለህ የምትወስደው አንድን መጽሐፍ አንብበህ ለምሳሌ መጽሐፍ ቅዱስንና ቁርአንን ጎን ለጎን አድርገህ ብታነብ የትኛው ነው መድብለ አማልክትን ያመልካል ብለህ የምትገምተው ብለህ ብትጠየቅ ቁርአን ነው የምትለው። ለምን? ከመጀመሪያ እስከ መጨረሻ የሚበዛው እኛ ፈጠር፣ እኛ አደረግን፣ እኛ ጠራን፣ እኛ የሚለውን ቃል የሚጠቀሙ በብዛት ቁርአን ነው። መጽሐፍ ቅዱስ 4-5 ቢሆኑ ነው በፕሉራል የተጠቀሱት፣ አብዛኛው ጋር ሲንጉላር ነው። ወደ ቁርአን ስትመጣ ግን አብዛኛው ቦታ ላይ የሚነገረው በፕሉራል እኛ በሚል ነው። ለምሳሌ ቅድም የጠቀስኩልህ ላይ ከሰዎችም ከጋኔኖችም ብዙዎችን በእርግጥ ለገሃነም ፈጠር፣ በሻን ኑሮ ለነፍስ ቅንነቷን እምነቷን በሰጠናት ነበር። እነዚህ ያነሳናቸው ክፍሎች እኛ የሚል ትርጉም አለ በፕሉራል። ከዛ አልፎ እኛ ባላህ እንምላለን ብሎ ይናገራል። ፕሉራሊቲን ተውና ትንሹ ስብስብ ነው። አሁን ለምሳሌ እኛ ባላህ እንምላለን ሲል ብዙ ቁጥር እንዳለ አላህ የሚባል ሌላ ነገር እንዳለ ነው የምታስበው። ግን ሙስሊሞች ለመፍታት የሚፈልጉት እኛ ያለውም አላህ ነው፣ አላህ ብሎ የጠራውም አላህ ነው። የማሉትም እኛ ብለው የማሉትም ራሱ አላህ ነው፣ በሲንጉላር ነው፣ ፕሉራል አይደለም። አላህ የሚለውንም ራሱን ነው የሚል ሐሳብ ያነሳሉ። አሁን ይሄ በስነ ጽሁፍ ህግ ትክክል ነው ወይ? አይደለም። አንድ ንጉስ እኛ ብሎ ሲጠራ የሚያወራው አብሮ ካሉት ነገስታቶች ጋር እንጂ እኔ ብሎ በግሉ ለማውራት አይደለም። ምክንያቱም ዙፋን ላይ ሲቀመጥ ሌሎችንም ወክሎ ነው። አላህ ፈጠርን ሲል በዙሪያው ሰዎች አሉ አብሮ የፈጠሩ፣ አያስኬድም። በሌላው ደግሞ ኢትዮጵያውያንና አረባውያን ፈጽሞ እንለያያለን። ኢትዮጵያውያን እና ኃይለ ሥላሴ እኛ ሲሉ በኢትዮጵያ ኮንቴክስት ነው። አረብ ውስጥ ደግሞ የራሱ የአረብ ኮንቴክስት አለ። በዛ ዘመን ደግሞ እኛ ብሎ ራሱን የሚጠራ መለኮት አለ ተብሎ አይታመንም። አማልክቶቻችን ብለው ሲጠሩ አረባውያንም እየጠሩ ያሉ ብዙ መሆናቸውን ነው እንጂ አንድ መሆኑን አይደለም። ስለዚህ በዛን ዘመን የነበረ እኛ የሚል መለኮት አምላክ የሆነ አካል እኛ ብሎ ራሱን አክብሮ ይጠራል ተብሎ የምንም የስነ ጽሁፍ ማስረጃ የለም። አንድ የስነ ጽሁፍ ማስረጃ በዘመኑ ማምጣት አይቻልም። አንድ መለኮት ራሱን እኛ ብሎ ጠርቶ ነበር በዛ ሰዓት የሚል ምንም አይነት ማስረጃ የለም። እሱ ብቻ ሳይሆን ሙሐመድ እኛ የሚለው ቃል ብዙሃነትን የሚያሳይ ሳይሆን አክብሮትን የሚያሳይ ነው ወይም ደግሞ ትልቅነትን የሚያሳይ ነው ብሎ አላብራራ።